ሰላም የዩቲዩብ ተከታታዮች በሙሉ እንኳን ወደ ቻናሌ በሰላም መጣችሁ። አሁን ማሳያችሁ ይሄ ኮፍያ ለልጆች ነው። አሁን እንጀምራለን። አሁን ስንጀምር በዚህ ነው የምንጀምረው። በዚህ ጀምረን እየጨመርን ወደ ታች እንወርዳለን። ሁለት ሶስት አራት አምስት ስድስት ሰባት ስምንት ይኸው ስምንት ይቅርታ ዘጠኝ ነው። አንድ ሁለት ሶስት አንድ ሁለት ሶስት አንድ ሁለት ሶስት አሁን ሶስቱ በሶስት እናካፍለዋለን። አሁን ስንጀምር በእንደዚህ ነው የምንጀምረው። አሁን ይሄ ሁለት ሶስት ላንዱ አንድ ሁለት ሶስት አሁን ሶስቱ ለሶስት አካፍለናል። አሁን ዝም ብለን እንሰራለን ማለት ነው። ይሄ ነገር ከዚህ መጠንቀቅ አለብን። አንዳንድ ጊዜ ይዞራል እንደዚህ ሳናየው ወይ ደግሞ ሳይስተካከል ሲቀር ትክክለኛ መሆን አለበት በአራት ስንሰራ ማለት ነው። እና አሁን ይሄ እንደዚህ እንሰራለን። ትክክለኛ ሳይጠመዘዝብን ትክክለኛ ይሄ መምጣት አለብን። እና አሁን አንድ እንጨምራለን። ስለዚህ አንድ ነው የምንጨምረው። እየጨመርን ነው የምንሄድ። አንድ ጨምረናል። አሁን ዝም ብለን እንሰራለን። እዚህ ስንደርስ ደግሞ እንጨምራለን። በድብቅ ማለት ነው አጨማመሩ በድብቅ። በዛኛው ከሆነ እንደዚህ ከሆነ እንደዚህ አድርገን ከሰራን ክፍት ይሆናል። ስለዚህ በድብቅ ቢሆን ይሻላል። ሶሪ እንትን በሌላ ሰራሁት። ይሄ የዚህ ነው አንድ በድብቅ እጨምራለሁ። ኦኬ እንደገና አንድ ሰርተን ሶስት ሰርተን ይቅርታ እንደገና አንድ እንጨምራለን። እንደዚህ እያልን ነው የምንሄደው። ይሄው ተጠምዝዞ ነበር። አጋጣሚ መጠንቀቅ አለብን። እንደዚህ ትክክለኛ መሆን አለበት። እንደዚህ ከሆነ ተሳስተናል ማለት ነው። አሁን የጀመርንበት ምልክት ብናደርግበት ጥሩ ነው። ምክንያቱም እንጨምርበት ቦታ ከደረስን እንጨምራለን። ከፈለግን እንደዚህ ከፈለግን ነው በክር ማድረግ እንችላለን። አሁን እዚህ ሰፈር እዚህ ቦታ ምልክት እናደርጋለን። የት እንደደረስን ማወቅ ማለት ነው። አሁን አራት አድርገናል። አሁን ዝም ብለን አንድ ዙር ዝም ብለን እንዞራለን። አንጨምርም፣ አንቀንስም። ዝም ብለን
መጠንቀቅ አለብን። እስከታች እስከሚወርድ እስከሚስተካከል ተጠንቅቀን መስራት ለትንሽ ጊዜ ምልክት እስከሚሰጠን። ይሄ ምልክት ይቅርታ፣ በዚህ ያለበት ቦታ ነው ማድረግ ያለብን። ልክ በዚህ ራስ ይሄ ምልክት ነው ግን አሁን አንድ እንጨምራለን። አንድ ዙር ዝም ብለን ስለሰራን ማለት ነው። እዚህ ደግሞ አንድ እንጨምራለን። ይቅርታ በድብቅ ሁሉም በድብቅ ቢሆን ነው ጥሩ። ከፈለጋችሁ ደግሞ ክፍት ቦታ ያለው መስራትም ትችላላችሁ። ይሄ መስራት አለብን መጀመሪያ። ይሄ ነገር ያሆነ ብዳል አሁን እንደገና አንድ እንጨምራለን። በአንድ ቦታ አንድ ነው የምንጨምረው። እንጨምራለን። አሁን ስመለን ነው የምንሰራው። አንድ ዙር ዝም ብለን መስራት አለብን። አሁን ደግሞ አንድ እንጨምራለን። እዚህ ከጨረስን በኋላ አሁን አንድ እንጨምራለን። አንድ ዙር ስለዞርን ማለት ነው። አንድ እንጨምራለን። ሁሉም በድብቅ ነው የምናደርገው።
ልክ እንደዚህ እንዲመጣልን ማለት ነው። ልክ እንደዚህ ይሄ በትንሽ ክር የተሰራ ነው። እንሰራለን። አሁን ዝም ብለን ነው የምንሰራው። እዚህ ደርሰናል። አሁን ደግሞ ደርሰናል። አሁን አንድ መጨመር አለብን። አንድ በድብቅ እንደገና አንድ መጨመር አለብን። ይሄው እየበዛ ነው የሚመጣ። ይሄ አንድ ነገር ፎርም እንደዚህ እናወጣለታለን። አሁን ዝም ብለን አንድ ዙር እንሄዳለን። አንድ ዙር እንዳልሄድን ወዲያው እንዳደረግነው ይሄ ነገር ያስታውቃል። ምናልባት ተሳስተን ወይ አስቀምጠን አንድ ቦታ ከሄድን ይሄንን ማየት አለብን። እንዳልተሰራ መስራት አለበት ግዴታ አንድ ዙር። ያስታውቃል እንዳልተሰራ። እንደዚህ እያደረግን አንድ እየጨመርን የደረስንበት ቦታ አንድ ዙር ደግሞ ዝም ብለን እየሰራን እስከታች እንወርዳለን። አሁን ደርሰናል። መጨመር አለብን። ይሄው አያስታውቅም እንደምንጨምር ያለን ብቻ መልኩ ራሱ ነው የሚሰጠን እንጂ። አሁን ዝም ብለን እየጨመርን ወደ ታች እንወርዳለን። አሁን ይሄ ልክ ነው። ከላይ አልተጀመረም። አሁን ግን ከላይ ልንጀምረው ነው። ትንሽ መልክ ይሰጣል ራሱ። ከዚህ እንጀምረዋለን ቦታ ስላለን ማለት ነው። ዲዛይን እናወጣለን። አሁን
ካሁን እንጀምራለን እና ዲዛይኑ ይሄ ክፍት እንትን አለን አንድ ሰርተን ዝም ብለን 1 2 3 ትተን 1 2 3 እንትን ማሰሪያ እናደርግለታለን እና ላሳያችሁ ነው። አንዱ ዝም ብለን ነው የምንሰራው። አንድ እንትን አናደርግም። ይሄ ግን 1 2 3 አሁን ልክ እንደ በፊት ማለት ነው። አንድ ወደዚህ አድርገን ክሩ ወደዚህ እናደርገውና 3 ሳይሰራ እንዲህ አድርገን አንዱ ዝም ብለን እንሰራዋለን። አሁን ግዴታ ደግሞ መጨመር አለብን። አንድ ጨምረናል። አሁን በዚህ በኩል ደግሞ እንዲህ አንድ ዙር ዝም ብለን ስለሰራን ማለት ነው። ይሄ ደግሞ አንድ ሰርተን ዝም ብለን እናስቀምጠዋለን። ከዛ 1 2 3 ሰርተን ክሩ ወደ ላይ እናደርገውና 1 2 3 እንደ በፊቱ ሱሪና ጃኬቱ እንትን ያደረግ ነው። 1 2 3 አሁን ደግሞ አንድ ዝም ብለን እንሰራለን። የመጨረሻው ስለሆነ አንዱ ዙሩም ስለሰራን አንድ እንጨምራለን። አሁን ደግሞ ይቅርታ አንድ ዙር እንሰራለን። እዚህ አንድ እንሰራለን። 1 2 3 ሰርተን ይሄ ክሩ ደግሞ ወደ ላይ እናደርገዋለን። 1 2 3 አሁን 3 ወደ ታች እናደርገዋለን። አንድ ሰርተናል። አንድ ደግሞ መጨመር አለብን። አሁን ጨምረናል። እንደገና አንድ እንሰራለን። ይቅርታ አንድ ሰርተን 1 2 3 አሁን አሁን ምንድነው አንድ ጨምረናል። እዚህ አሁን ዝም ብለን ነው የምንሄደው። አንዱ ዙር ዝም ብለን መሄድ አለብን። ይሄ መሰራት አለበት። ሳንሰራውን ያለፍነው እና አንዱ ዙር አንደኛ ለዚህ፣ ሁለተኛ ደግሞ ለጨመርንበት ለዚህ የጨመርንበት አንዱ ዙር ዝም ብለን እንሰራለን። ከዛ በኋላ እንትን እናደርጋለን። ዲዛይኑ እናወጣለን፣ እንጨምራለን። ዝም ብለን ነው የምንሰራው። አንጨምርም፣ አንቀንስም። ዲዛይን አናወጣም። አንድ ዙር ዝም ብለን እንሰራለን። ምልክት ያለበት ቦታ እስከምንደርስ ራሱ ይሄ ሳብ ስናደርገው አሁን እንደሰራ ነው የሚያስታውቀን። ይሄ ከተሳበ እንዳልተሰራ ራሱ ያስታውቃል። አንዱ ዙር እንዳልሄድን ያስታውቀናል። ይሄ ይሳባል። ይሄ ከተሳበ አልተሰራም ማለት ነው። እንደገና ደግሞ በፊት እንዳሳየኋችሁ ይሄንን ይሄው ያስታውቃል እንዳልተሰራ፣ አንዱ ዙር እንዳልሄድን። አሁን እንጀምራለን። አንዱ ዙር ዲዛይን እንጀምራለን። ሁለት 3 አንድ ብቻ ነው። ይሄ ወደ ላይ አድርገን ደግሞ ይሄ ነገር ደስ እናደርጋለን። አሁን 1 2 አሁን እንደገና አዲስ እንጨምራለን። ይሄው ነው። እንደገና አንድ እንሰራና 1 2 3 አሁን ወደ ላይ አድርገን
ዲዛይኑን እናወጣዋለን። አንድ ሁለት አሁን መጨመር አለብን። የምንጨምርበት ጊዜ ነው። ኦኬ እንጨምራለን። ዲዛይን እናወጣለን። ዲዛይን አውጥተን 1 2 3 አሁን እንደገና አንድ እንጨምራለን። አሁን ዝም ብለን ነው የምንሰራ። ዝም ብለን የምንሰራበት ጊዜ ነው። ምክንያቱም ይሄ ራሱ ስንስበው ይሄው ወዲያው ይሳባል። ያንን ግን አይሳብም። ምክንያቱም ሁለተኛ ደረጃ ደርሷል። ለመተማመን ማለት ነው። አንጨምርም፣ ዲዛይንም አናወጣም። አሁንም መጨመር ደርሰናል። ሶስተኛ ማለት ነው። 1 2 3 አሁን የምንጨምርበት ሰዓት ነው። እንጨምራለን አንድ በድብቅ አሁን ሰለቅ 3 1 2 3 ደርሰናል። አሁን ማሰር አለብን። አሁን አንድ ይቺ መጀመሪያው ሰርተን ይሄ አዲስ እናወጣለን። የዚህ መተካት ማለት ነው። አዲስ 1 2 3 አሁን ይሄው 3 አድርገን አንድ እንሰራለን። አንድ ሰርተን ይሄ እናስረዋለን። አስረን ይሄ አንዱ ይሰራና ከዛ በኋላ ወደ ውስጥ አስገብተን ነው የምናወጣው። ይሄው እንደገና ይሄ 1 2 3 አለን አይደለ? 1 2 3 እንሰራለን። አሁን አንዷን እንሰራታለን። ይሄው አሁን እየጨመርን ስለምንሄድ ወደዚህ እየጨመርን ዲዛይንም እየጨመርን እንሄዳለን። አሁን አንድ መስራት አለብን፣ መጨመር አለብን። ጨምረናል። አሁን አንድ ሰርተን ይሄው አንድ መተካት አለብን። ያቺ ስለምትታሰር 3 ሳይሰራ ዝም ብለን እንሄዳለን። የመጀመሪያ እንሰራለን፣ ከዛ ይታሰራል። በዚህ ነው የሚታሰረው። አስረን እንደዚህ አንዱ ደግሞ እንደ በፊቱ እንሰራዋለን። ይሄው እንደዚህ ይመስላል። አሁን እቺ ደግሞ ወደ ላይ እናደርገውና ክሩ 1 2 3 እቺ ዝም ብለን እንሰራታለን። ዲዛይን አውጥተናል ማለት ነው። አሁን ደግሞ አንድ ሰርተን እንደገና 1 2 3 ሳይሰራ አንድ ሰርተን ይሄ
እንትን እናደርገዋለን እናስረዋለን። አስረን እቺን ብቻዋን እንሰራታለን። እንደገና ይሄ አንዱ ዝም ብለን እንትን እናደርገዋለን። አሁን አንድ ደግሞ መጨመር አለብን። እዚህ ሳንጨምር ነው የቀረን፣ ይቅርታ ለዚህ ተሳስተናል። ምናልባት ረጅም መንገድ ከሄዳችሁ ይሄ እንደዚህ ጠምዘዝ አድርጋችሁ መጨመር ትችላላችሁ። አሁን በዚህ ተሳስቻለሁ፣ መጨመር የሚገባኝ አልጨመርኩም። ግን እቺ ከዚህ አውጥተን እንደዚህ ማድረግ። በጣም ረጅም መንገድ ከሄዳችሁ ለትንትኑ ይሆንባችኋል። ይሄው እንደዚህ አድርገን ጠምዝዘን ማስገባት። ይቅርታ ነገር በጣም መጠምዘዝ አለባት። በዚህ በኩል ልክ እንደሷ ሆነችልን። እሺ በቃ ተክተናል ማለት ነው። አሁን ወደዚህ አንዷ እንጨምራለን። አሁን ዝም ብለን ነው የምንሰራው ወደ ላይ ማለት ነው። ይሄው አንድ ጨምረናል፣ አንድ አስረናል። ዝም ብለን ወደ ላይ እንሄዳለን። ዝም ብለን ሳንጨምር ሳንቀንስ ዲዛይን ሳናወጣ እንሄዳለን። አንድ ዙር አሁን ሶስተኛ እንሰራ ነው። አሁን ወደ ላይ እናሳልፋለን። 2 3 እንደገና ወደ ታች አወርደን ደግሞ ይሄ 3 መስራት አለብን። ይሄ ደግሞ እንደዚሁ 3 ዝም ብለን እንሰራዋለን። 2 3 አሁን ደግሞ አንድ እንጨምራለን በድብቅ ማለት ነው። በእንደዚህ አንድ ሰርተን እንደገና ወደ ላይ አድርገን 1 2 3 እንጨምራለን። 1 2 3 ዝም ብለን እንሰራለን። 1 2 3 ሳይሰራ እናሳልፈዋለን። 1 2 3 ዝም ብለን እናደርጋለን። ከዛ አንድ እንጨምራለን። ኦኬ አንድ ይቅርታ 1 2 3 1 2 3 እንደገና 1 2 3 አንድ እንጨምራለን። ጨምረናል። አንድ በድብቅ እንጨምራለን። አሁን አንድ ዙር ዝም ብለን እንሰራለን። አሁን ማሰር እንጀምራለን። ይሄ አንድ ተሰርቷል። 2 አሁን
እናስራለን። አስረን ከዚህ ሰርተን ወደ ውስጥ እናስገባለን። አሁን ታስሯል ማለት ነው። አሁን እንሰራለን። አዲስ ደግሞ እንከፍታለን። አንድ ሶስት ሰርተን እንትን ሳንሰራን ያሳልፍነው አንድ ሰርተን ይሄው አንድ እንትን እናደርጋለን። አሁን እንትን አድርገናል፣ አስረናል። እንደገና አዲስ ይቅርታ፣ አንድ አዲስ ደግሞ እንከፍታለን። አዲስ ከፍተናል። አንድ ደግሞ መጨመር አለብን። አንድ ሰርተን አንድ እንሰራለን። እንደገና ይሄው እናስረዋለን። አስረን ይሄን የተሰራ መውጣት ነው። አሁን አዲስ ደግሞ እንከፍታለን። አንድ ሁለት ሶስት አሁን አንድ እንሰራለን። አዲስ እንዲህ እንከፍታለን። ይቅርታ እናስረዋለን። እንደገና አዲስ ይከፈታል። ይሄ አዲስ ነው። አንድ እንሰራለን። አንድ ደግሞ እንጨምራለን። አሁን አዲስ አንድ ሰርተን ይሄ አንድን እናሰራዋለን። አንድን ሰርተን እናወጣዋለን። እንደገና አዲስ እንከፍታለን። አንድ ሁለት ሶስት አዲስ ደግሞ አንድ ደግሞ እንጨምራለን። ያጨምረናል። አሁን ዝም ብለን ነው የምንሰራ። አስረናል፣ ጨምረናል። አሁን ሳንጨምር ዲዛይን ሳናወጣ ዝም ብለን አንድ ዙር እንሰራለን። አሁን ማሰር እንጀምራለን። አንድ ሰርተን እቺ ደግሞ አንድ ሁለት ሶስት አዲስ ደግሞ እንከፍታለን። ያንን ስለሚሰራ ይቅርታ፣ ሁለት ሶስት እንደገና አንድ ሰርተን እንደ በፊቱ ይሄ ነገር እንዳይወጣብን በደንብ መጠንቀቅ አለብን። ምክንያቱም የጨመርንበት አዲስ ስለማይታወቅ እንደተቀነሰ ቼክ ማድረግ ማስተካከል። ይቅርታ፣ ሰርተን መውጣት። እንደገና አዲስ እንከፍታለን። አንድ ሁለት ሶስት አንድ አዲስ ደግሞ አዲስ እንከፍታ እስቲ ይቅርታ
አሁን ደግሞ አዲስ እንከፍታለን። 2 3 አሁን አንድ የመጨረሻ እንሰራዋለን። ይሄ ነገር እንዳይወጣብን መጠንቀቅ። እንደገና አንድ እንሰራለን የመጀመሪያ ማለት ነው። እንደገና አዲስ እንከፍታለን። አንድ ሰርተን መካከለኛው ሶስተኛ ሰርተን እናስገባታለን። ይወጣል፣ ይሰራል። አንድ እንሰራለን። አንድ 2 3 አዲስ እንከፍታለን። አንድ ሰርተን እንደገና አዲስ እንከፍታለን። 1 2 3 ከዛ አንድ የመጨረሻ እንሰራለን። ይሄ ነገር እንዳያመልጠን መጠንቀቅ። አሁን 1 2 3 አንድ ሰርተን 3 አሁን አንድ ሰርተን ደግሞ ወደዚህ ማሰር፣ መካከለኛዋ ማሰሪያ ናት ማለት ነው። አሁን እንደገና አዲስ እንከፍታለን። እንዲሁ ደግሞ ይሄን ሰርተን ደግሞ እናስረዋለን። እንደዚህ እያልን አሁን አንድ ነገር ላሳያችሁ ፈልጋለሁ። እንደዚህ ነገር ይሄ እንዳያመልጠን፣ ይሄ ነገር ወደዚህ እየሰራን ወደዚህ ሊያመልጠን ይችላል እና ምን ማድረግ አለብን? ትንሽ ክር ወይ በሞርፌ አድርገን መቋጠር ነው፣ ወይ ደግሞ በእንደዚህ ትንሽ እዚች ያለችን መቋጠሪያ ለጊዜው እዚህን እንቋጥረዋለን ለጊዜው። ይሄ ልክ እንደዚህ ዲዛይን ከሌለን ደግሞ በሞርፌ አድርገን አንድ ቦታ ሰክተን መስራት ነው። አሁን ይቻለች አይደለም? ትንሽ አነስ እናድርጋት። አሁን ይችን ቋጥራታለን። አሁን ምንድነው የምናደርገው? ወደዚህ ስንሄድ ይቅርታ፣ ወደዚህ ስንሄድ ይሄ ነገር በእንደዚህ እስር እናደርጋለን። ስንመለስ ወደዚህ ደግሞ ክፍት እናደርገዋለን በእንደዚህ። አሁን አንጨናነቅም፣ ይወጣል ብለን አንጠራጠርም። ሳንጨናነቅ ዝም ብለን መስራት። ይቅርታ፣ ይሄም እንዲሁ ይሄ ደግሞ መቋጠር ነው በ3 ቦታ። ይቅርታ፣ ይሄም አለ። እንደሱ ሰርቻለሁ። ለጊዜው እንደዚህ እያደረግን መስራት። እቺ ደግሞ ለዚች ትሆናለች። እንደውም ይቅርታ፣ ይሄ ይቅርና እቺ
ትቅር በስተት ነው ወደዚህ የሰራሁት መሰለኝ። እቺ ወደዚህ ትሆናለች። መሃል ሰንተር ብናደርገው ጥሩ ነው። ይሄው እዚች ደግሞ አንድ እንቋጥራለን መካከል አይተን ቻለች ደና ትንሽ ይሄን ቆጥሮና ሳንጠራጠር ያንን ጨርሰን ስንሄድ እንደዚህ ማድረግ። ከዛ በኋላ የሶስተኛ መስራት። አሁን የደረስነው እዚህ ነው የደረስነው። በቃ እቺ እንከፍታታለን፣ ከፍተን እንሰራለን። ከዛ ከጨረስን በኋላ እንዘጋለን። ከምን ጨናነቅ በእንደዚህ ይሻለናል። አሁን ዝም ብለን ነው አንድ ዞር የምንዞረው። አሁን ይቅርታ ይሄ ተሳስቻለሁ፣ ይቅርታ። ኦኬ እንደዚህ እያልን አንድ ዙር እንጨርሳለን። አንድ ነገር ደግሞ ቤት ካለን እንደዚህ ከደረስን በኋላ ትንሽ እያለ ሊሆን አይችልም፣ መታጠፍ አይችልም። ትንሽ ክሩ ይሄ ስራው እየበዛ ነው የመጣ እና እየጨመርን ስለመጣን እየበዛ ነው ቁጥሩ እና በእንደዚህ ነገር ማድረግ እንችላለን። በዚህ እናደርገውና በዚህ እናሳልፈዋለን። ልክ ክብ አድርገን አሁን ክብ እንደምንሰራው ያለን መስራት እንችላለን። ምልክቱ ያን የምንጨምርበት ቦታ ይሄ ነገር ምልክት ማድረግ አለብን። በሶስት ቦታ ምልክት ማድረግ እንደዚህ እያደረግን አሁን እንዳይምታታብን እንትን ልቀይረው አልችልም። ዝም ብዬ ብቻ በሰራው ይሻለኛል መሰለኝ። እና ይሄ ደግሞ እንደዚህ ነገር ከሌለ በክር እያደረጋችሁ በእንደዚህ መቀየር እና ልክ እንደዚህ ነው የሚሰራ። አንድ ነው ክብ ነው የሚመጣው። ቁጥሩ በዛ ካለ ራሱስ ይሄ ነው ማለት ነው። ምንም ቅያሬ የለውም። እስከ መጨረሻ በእንደዚህ መስራት እንችላለን። አሁን ግን እንዳይምታታ ዝም ብለን እንጨርስ እና መቀየሩ ከፈለጋችሁ ማለት ነው አንድ ነው፣ ለውጥ የለውም። በዜሮ ነው የሚሄደው። መስፋት ምናምን የሚባል ነገር የለም። እንዲህ በቃ እንዲህ እንደመጣንበት ከዚህ ያለው ቦታ ግን ይሄ ነገር መቀየር አትችሉም። ምክንያቱ ቁጥሩ ትንሽ ነው፣ ብዛት የለውም። አሁን ስለበዛ ነው እንደዚህ ወደዚህ መቀየር ትችላላችሁ ያልኩት። እና አሁን ዝም ብለን እንስራ። አሁን ሶስተኛ ስለደረስን ማሰር እናስራለን። ይሄ ፈተናል ለጊዜው ስለሚሰራ ማለት ነው። በኋላ እናስረዋለን።
አንድ እንሰራለን። ይሄንን እንትን አስረን ደግሞ ከዚህ መውጣት ማሰር እንደገና አሁን እየሰራን ስላደረግን አንድ መቀጠል አዲስ ደግሞ መስራት ማለት ነው። 3 እንደገና አዲስ መስራት ማሰር ቅርታ አሁን እንደገና እንዲህ 1 2 3 አድርገን ደግሞ አንድ እንትን አድርገን እናስራለን። እንደዚህ እያደረግን እያሰርን አሁን ደግሞ ይሄ እንፈተዋለን። ያንን እናስረዋለን እንዳይወጣብን። እንደዚህ ካለን ግን መጨናነቅ የለብንም። ትንሽ ይሄ ትልቅ ነው ሊሆን አይችልም፣ ለሱ አይሆንም። ለሳያችሁ ብዬ ነው። ይሄ በጣም ረጅም ነው፣ አይሆንም። ይሄ በፍጹም አይታሰብም። ይሄ ግን ለእንደነዚህ የተሰራ ነው፣ ለአጠር ያለ የሚሰራ ነው እና ይሄ ግን በጣም ትልቅ ነው። ለትልቅ ነገር ከሆነ ትልቅ ሹራብ በጣም ትልቅ ከሆነ በዚሮም መስራት እንችላለን፣ ሳይሰፋ ማለት ነው። ይሄ ግን አነስ ያለ በ4 ሽቦ የሚሰራ የጠበበ ከሆነ ይሄ ከጠበበ ሳንጨናነቅ ወደዚህ ማሳለፍ እንችላለን። አሁን እቺ አውጥተናል። እቺ አውጥተን እቺ እንሰራታለን። እዚህ ጨምረናል። አልጨመርንም። እዚህ መጨመር አለብን። መጀመሪያ እያሰርን ከመጣን ይቅርታ አንድ መጨመር አለብን። የመጀመሪያው ነው። አንድ ሰርተን ወደዚህ መስራት ማሰር፣ እንደገና ደግሞ አዲስ መውጣት፣ አዲስ መስራት 1 2 3 እንደገና አዲስ መስራት ማሰር ይቅርታ አሁን አዲስ እንከፍታለን። አዲስ እየከፈትን እየሰራን እያሰርን እንደዚህ ብለን እንጨርሰዋለን። ደግሞ አዲስ እንከፍታለን። ከዛ አንድ እንሰራለን። አንድ ደግሞ መጨመር አለብን። አሁን ጨርሰናል። አሁን መስራት ያለብን ይሄ ነው ማለት ነው። አሁን አንድ ወደ ታች አንድ ወደ ላይ እንሰራለን። እዚህ ከመድረሳችን በፊት ግን በዚህ ያለው ቁጥር ይሄ ልክ እንደ ላስቲክ ስለምንጠቀምበት ጠበብ ያለው መሆን አለበት። ከዚህ 1.9 እንቀንሳለን በዚህ ቦታ ያለው ማለት ነው። እና አሁን በ3 ከዚህ 3 ከዚህ ከዚህ 3 ከዚህ እንቀንሳለን።
ይቅርታ በጣም አሁን መሃል ላይ ሶስት እንቀንሳለን። አሁን አንድ ወደ ላይ አንድ ወደ ታች እንጀምርና አንድ ሰርተን አንድ ደግሞ ወደ ላይ አንድ ወደ ታች አንድ ወደ ላይ አሁን ሁለት በአንድ ላይ ሰርተን አንድ መቀነስ ማለት ነው። አንድ እየቀነስን ነው። አንድ ቀንሰናል። አሁን ወደ ላይ እንሰራለን። ወደ ታች ማለት ነው የሰራነው። እንደገና ወደ ታች እንደገና ወደ ላይ ሁለተኛ ደግሞ ሁለት በአንድ ላይ ሰርተን አንድ መቀነስ ነው። ሁለት ጊዜ ቀንሰናል ማለት ነው። አሁን ወደ ላይ ወደ ታች ወደ ላይ አሁን ሁለቱም አንድ ላይ ሰርተን ሶስተኛችን አሁን 3 ጊዜ ጣጣፋን ከአንድ ቦታ ማለት ከአንድ ቦታ 3 ከአንድ ቦታ 3 ማለት ነው። አሁን ወደ ላይ እንሰራለን። እንደዚህ ያደረግን እስቲ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 መጥቷል። ሁሉም 18 መሆን አለበት። ስለዚህ እንደዚህ ብለን እንጨርሰዋለን። 3 በአንድ ቦታ እየጠፋን ወደ ላይ ወደ ታች ወደ ላይ አሁን ሁለት በአንድ ጊዜ እናጠፋለን። ወደ ላይ ወደ ታች ወደ ላይ አሁን ሁለት በአንድ ጊዜ እናጠፋለን። ቅርታ ይሄ ነገር ሳላስረው ስንት ጊዜ ነው ያጠፋን? አንድ ጊዜ ነው መሰለኝ ያጠፋን። አንድ ጊዜ ነው ያጠፋን። እዚህ ሁለት ጊዜ ሰርተና ሁለት ጊዜ ያጠፋን። ወደ ላይ ወደ ታች ወደ ላይ ሶስታችን ማለት ነው። አሁን ወደ ላይ ወደ ታች ወደ ላይ ወደ ታች ወደ ላይ አሁን እንደገና ይሄን እናስባለን። አሁን ወደ ላይ ነው የሰራን። ወደ ታች መስራት አለብን። ይሄ መከታተል አለብን። ይሄን ጨርሰን ይሄ ወደ ታች ከመጣ ይሄ ወደ ታች ከሆነ ሁለቱም ወደ ታች ይሆንና ትክክል አይመጣም በትኑ እና ይሄ አሁን ወደ ላይ መስራት አለብን። ወደ ታች መስራት አለብን። ወደ ላይ ስለሰራ ለምልክት ማሳያችሁ። እሺ አሁን ወደ ላይ ተሰርተናል። ወደ ታች ደግሞ እንደገና ወደ ታች ወደ ላይ ወደ ታች
ወደ ላይ ወደታች ይቅርታ ሁለት አላጠፋንም። በዚህ ሁለት መጥፋት አለብን አንድ ጊዜ። አሁን አንድ ጊዜ አጥፍተናል። አሁን መጀመሪያችን ነው። ወደ ታች አንድ አጥፍተናል። አሁን ወደ ላይ እንሰራለን። ወደ ታች ወደ ላይ ሁለት አንድ ላይ አድርገን ደግሞ ሁለተኛችን ማለት ነው ወደ ታች ወደ ላይ አሁን ወደ ታች ደግሞ ሁለት እናጠፋለን። ሶስተኛችን ማለት ነው። አሁን ወደ ላይ ወደ ታች እንዲህ እያደረግን ዝም ብለን እንዞራለን። ወደ ታች ያለው ወደ ታች ወደ ላይ ወደ ላይ እየሰራን አሁን ጨርሰናል። አንድ ወደ ታች አንድ ወደ ላይ አድርገን እስከዚህ ደርሰናል። 5 ማለት ነው። 1 2 3 4 5 ማለት ነው። አሁን መዝጋት አለብን። አሁን መዝጋት እንጀምራለን። አንድ ሰርተን ወደ ታች አንዱ መጥፋት፣ አንድ ሰርተን አንዱ መጥፋት፣ አንድ ሰርተን ወደ ላይና ወደ ታችም ማድረግ እንችላለን። ሁሉም ወደ ታችም መጥፋት ይቻላል። አንድ ወደ ላይም ሰርተን እንዲህ ማድረግም እንችላለን እንደፈለግነው። ይሄው እንደዚህ እያደረግን አንድ ሽቦ እንጥላለን፣ እናስቀምጣለን። ይሄው እንደገና ወደዚህ እንሄዳለን። ይሄን እንፈተዋለን።
አሁንም አንዷ ሽቦ እናስቀምጣታለን። አሁን አንድ ሽቦ ነው የሚቀረን። ጨርሰናል። ይሄ ወደዚህ መስፋት ነው። ልክ ወደዚህ እኩል እንዲመጣ ይሄ ይመስላል። የትም ብለን ነው እንትን ያደረግነው። ይሄ ሌላ ፎርሙን እናወጣለታለን እንደዚህ ማለት ነው። እስከምናወጣ ይሄ ነው ማለት ነው። ጨርሰናል። እንደዚህ ይመስላል። ይሄው ነው። ከዚህ ወደዚህ 5 ነው የሰራን፣ በቂ ነው። ከዚህ አንዱ እንደዚህ አሁን እንሰራለን። እንትን ደግሞ በዚህ ሽቦ በክፍት የሚሰፋ ይሄ ሳይሰፋ ሳይነካ
አሁን ያሰርነው ካልሆነ በስተቀር አይሰፋም። አሁን ግን ይሄ አያስፈልግም። ለዛኛው ምልክት እንዲሆን ብለን ነው የጀመርነው። ለኛ አይጠቅመንም በእንትኑ በሽቦ አራት ሽቦ ስለምንሰራ ለዚህ ከሆነን ብለን ነው ይሄ ነገር ምልክት ያደረኩት። ለምሳሌ ብዬ በፊት ሳወራ እና ይሄ በዚህ ደግሞ የሚሰፋ በአንድ ቦታ የሚሰፋ ሌላ ጊዜ አሳያችኋለሁ። ሌላ ጊዜ በዚህ የሚሰፋ ሌላ ጊዜ እንገናኛለን። ይሄ ፎርም አውጥቼ እመጣለሁ። ይሄ ፎርም ለማውጣት በእንደዚህ ነገር ነው የምናወጣው። በእንደዚህ ማለት ምልክት እናወጣና ይሄ ካርቶን ነው። ከፈለጋችሁ መግዛት እንደዚህ ያለው ምልክት ይሄ ካርቶን ወይ ደግሞ የጫማ ካርቶን ካለ ቅርቡ ቦታ ይሄ ልክ እንደ ካርቶን ነው። ይቅርታ ድርብ እንዲሆንልኝ ስለእንትን ስላደረኩት ነው። ይሄው ካርቶን ነው። ይሄ ጠንከር ያለ ካርቶን ነው። አሁን እንደዚህ እናደርጋለን። በሳንቲም መሆን ይቻላል። በኮምፓስን መስራት እንችላለን። በምን ባገኘነው ቤት ከዚህ ማምጣት አለብን። አሁን ይቺ ነገር ትንሽ እንትን ይላል። ይቺ መሀሉን እናደርጋትና ወይ ደግሞ በኮምፓስ እንደዚህ እናደርገዋለን። ሁለቱም ድርብ መሆን አለበት። የምንሰራው በድርብ ስለሆነ ይሄ እንቆርጧለን። መሀል ይቆረጣል። እቺ መሀል ናት። እንደዚህ እንቆርጧለን። ምንም ችግር የለውም። ትክክለኛ ክብ ለምን አይመጣም ማለት አንችልም። ክር ይሄ እዚህ እናስገባዋለን እስከሚጠብ በድርብ መስራት እንዲፈጥን እንጀምራለን። ይሄ ሁለት ድርብ ነው። ሁለት ድርብ መሆኑን መረጋገጥ አለብን።
ይሄው ሁለት ነው ማለት ነው። አሁን እንጀምራለን። ይሄ እኩል መምጣት አለበት። እዚህ በደንብ በእጃችን እንይዘዋለን። ወደ ውስጥ እንዳትገባ እንዳይበታተን እንትን ጠበቅ አድርገን መያዝ አለብን።
በቀጭኑ አሁን በቀጭኑ ነው የምንሰራ። በፊት በድርብ ነበር የሰራ ነው። አሁን በነጠላ አሁን በደንብ ነው መሙላት ያለብን። አሁን ይበቃናል። በጣም ጠንክሯል። አሁን ወደዚህ አሁን ምላጭ ይመረጣል። እንደዚህ ነው የምናደርገው። መሀሏ እስከምናገኝ ይኸው ተገኝታለች። እቺ ግማሿ ማለት ነው። ይኸው ምላጩ ወደዚህ እንስከተውና ልክ እሷ በክብ ነው ዞር ደርሰናል። አሁን ይሄ እንደዚህ ነው የምናደርገው።
ይሄው አሁን ይቻለሽ አይደለም በዚህ እናስረዋለን በደንብ አድርገን ምናልባት ከረሳ ነው ይሄ እዚህ ካላስቀረን በሌላ አስረን ወደዚህ መስፋት እንችላለን ሁለቱም አንድ ነው በደንብ መጥበቅ አለብን አሁን እዚህ መቋጠር ሁለተኛ ደግሞ አለው በቃ እቺ ካርቶን ቆርጠን መውጣት ብቻ ናት ማለት ነው እቺ ደግሞ እንደሷ መቁረጥ ቆርጠን መውጣት ይሄው ከለሩ ላይ ብቻው ስለሆነ ነው እንጂ ያው ነው አሰራሩ አንድ አይነት ነው ይሄ ማስተካከል ያው ነው እቺ ወደ ውስጥ አስገብተን እንሰፋታለን እቺ ነገር እንድትሆንልን ዳርዳሩ ዳርዳር እንደዚህ እንደዚህ ሆናለች ጨርሰናል ይሄ ነው ከለሩና ሳይዝ የሽቦ ወይ ደግሞ የክሩ ውፍረት ነው የሚለያየው እንጂ አንድ አይነት ነው አሰራሩ ትንሽ ደግሞ ዲዛይን ከዚህ ነው የጀመርኩት ሞር በይበልጥ ቆንጆ እንዲሆንልን እና ይሄ ይመስላል እሺ
ጨርሰናል። ሌላ ጊዜ በእንደዚህ ሽቦ እስከምንገናኝ ሰላም ያገናኘን።